1000 ሰብስክራይበርስ እንገባ ጊቫዌይ ይኖረናል። ያሰብነው በገና ለመሸለም ነው። ስለዚህ ኦርቶዶክስ ክርስቲያኖ ናችሁ በገና እየተማራችሁ የሌላችሁና የምትፈልጉ ሰዎች ሰብስክራይብ በማድረግ ሽልማቱ ላይ መሳተፍ ትችላላችሁ። እስከዛው ግን ሌላ ሽልማት አዘጋጅቻለሁ። አሁን ላይ 530 አካባቢ ሰብስክራይበር ደርሰናል። ከዛ መካከል ለአራት ሰዎች የ500 ሞባይል ካርድ ወይም ቴሌብር ትራንስፈር ስጦታ ይኖረኛል ማለት ነው። በዚህ ስጦታ ለመሳተፍ የምትፈልጉ ይህንን ቪዲዮ ላይክ ማድረግ ጀምሩ። ቢያንስ ለ3 ሰዎች ሼር አድርጉ። ኮሜንት ላይ ከ1 እስከ 100 የፈለጋችሁትን ቁጥር አንድ ብቻ በመጻፍ መሳተፍ ትችላላችሁ ማለት ነው። ይህ ፒስጂ6 ሚዲያ ነው። ፒስጂ6 ሚዲያ ሰላምን፣ ጤናን፣ ፍቅርን ዘውትር ይመኝላችኋል። እንግዲህ እንደሚታወቀው ሰላምና ጤና አካባቢያችን ባለ ነገር ሊወሰድብን ይችላል። ከኛ መቼም ማንም ሊወስድብን የማይችለው ፍቅርን ብቻ ነው። ፍቅርን የምንማረው ደግሞ ከክርስቶስ ነው። ትልቁ ፍቅር ማለት ጠላትን መውደድ ነው፣ በይቅርታ መኖር ነው። ይህንንም ክርስቶስ ገና በመስቀል ላይ ያለ የሚያደርጉትን አያውቁምና ይቅር በላቸው በሚል ጠላቱን ገዳዮቹን ወዶ ለነሱ ጸልዮ አሳይቶናል። ይህንን በመከተል ታላቁ ሰማዕት ቅዱስ እስጢፋኖስ ገዳዮቹን ድንጋይ እየወረወሩ እየወገሩት ወደ ክርስቶስ መስቀል በመመልከት አያውቁምና ይቅር በላቸው በማለት ሰማዕትነትን ተቀብሎ ሞቷል። ይህንንም ሲያደርግ ሰማይ ተከፍቶ ክርስቶስን እስከ ማየት የደረሰ ሰማዕት ነው ማለት ነው። እንግዲህ እኛም በልባችን ፍቅር እንዲነግስ ከሁሉ ነገር በላይ ፍቅር እንደሚበልጥ ተገንዝበን ትልቁ ግባችን ክርስቶስን መከተል እስከሆነ ድረስ ፍቅር ባችን ማስረጽ ማንገስ ይኖርብናል ማለት ነው። ይህንን ለማድረግ ደግሞ ክርስቶስ ያዘዘንን ቃል መፈጸም ይኖርብናል። ራቁ ካለን ነገሮች ደግሞ መራቅ ይኖርብናል ማለት ነው። ለዛሬ በሶሻል ሚዲያ ሲዟዟሩ ያየነውን ልባችንን ወደ ክርስቶስ ከሚያቀርቡልን ነገሮች፣ ትምህርቶች መካከል እንመልከት። አብራችሁን ቆዩ። ደምግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው እኮ አምኗል። በእውነት ደዌያችንን እርሱ ተቀበለ። እርቃኑን ተሰቅሎ ቀራንዮ ዋለ። ተቅበዝብዘን ነበር ነፍሳችን ቆዝማ፣ እንጠፋ ነበረ ከሲኦል ጨለማ። ሁሉም አዘን ብሎ ለጥፋት ቢቃረብ፣ አወጣን ኢየሱስ ከዲያብሎስ መረብ። ልባችንን አቅንተን ወደ ክርስቶስ ስንመለከት ያደረገልንን የሰጠንን ፍቅር ስናስብ እንባችን ሊቀድመን ይችላል ማለት ነው። እስቲ የምትወዱት አልቅሱለት የምትለዋን ጽሑፍ ትንሽ ላጋራችሁ። ከ14ቱ ቅዳሴዎቻችን በአንዱ መካከል ዲያቆኑ በሚያራራ ዜማ ብኪዮ ወላህዮ እለ ታፈቅሮ እያለ ለምዕመናን ያውጃል። ይህ አዋጅ ኢየሱስ ክርስቶስን የምትወዱት የደረሰበትን ግፍ እያሰባችሁ ፍጹም ለቅሶን አልቅሱለት ማለት ነው። ከዚህ በኋላ ዲያቆናት ቃጭል እየመቱ ታቦቱን እየዞሩ ከምዕመናን ጋር በህብረት
እያሉ ከቄሱ ጋር እየተቀባበሉ ያዜማሉ። ይህ ዜማ በተመስጦ የጌታችንን መከራ ለሚያስብ ሰው እንባውን እያፈሰሰ የሚያለቅስበት የቅዳሴ ጥልቅ ተመስጦ ሲሆን ትርጉሙም ወዮ 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 አማኑኤል አምላካችን፣ ኢየሱስ መድኃኒታችን፣ ክርስቶስ ንጉሳችን ማለት ነው። ጌታችን መስቀሉን ተሸክሞ ወደ ቀራንዮ በሚጓዝበት ወቅት ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ሴቶች ከወንዶች ይልቅ ለመራራት ለለቅሶ የቀረቡ ናቸው። ቅዱስ ቄርሎስም ሴቶች የሚያሳዝን ነገር ሲያዩ እንባን ለማፍሰስ ዝግጁ የሆነ ልብ አላቸው ይላል። ጌታችን መስቀሉን በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ሲሄድም ሩህሩህ የሆኑ የኢየሩሳሌም ሴቶች ያለቅሱለት ነበር። ወንዶች ሆነው ስለ ስቃዩ ያዘኑ የሉም ማለት አይደለም። ሴቶች ከሕዝቡ እጅግ ብዙዎች የሚለው ቃል ወንዶችንም የሚያካትት ነው። ወንዶች ግን እንደ ሴቶች በእንባ ሐዘናቸውን ለመግለጥ ቅርብ አይደሉምና የሴቶቹ የበለጠ ጉልህ ሆኖ ታየ። ሰላማችንን ለመጠበቅ ጤናችንን ለመጠበቅ የፈለገውን ጥረት ብናደርግ ከብዙ ነገር ብንርቅ ባላሰብነው መንገድ ሊነሳ ይችላል። ማንም ሰው ሊወስድብን የማይችለው ከክርስቶስ የተማርነውን ፍቅር እስከሆነ ድረስ ልባችን ወደ ክርስቶስ እንዲቀርብ ቃሉን ማክበር ግድ ይለናል። እስቲ አንድ አባት አትስረቁ ይሉናል። ሁላችንም ሌቦች ነን የክርስቶስ የሆነውን ባለማውጣት። እስቲ ይህን ቪዲዮ ተመልክተን እንምጣ። እንደምን ከረማችሁ? ኦሪት ዘዳግም ምዕራፍ 14 ቁጥር 22 ከእርሻ ዘርተ በየዓመቱ ከምታገኘው ከእህል ሁሉ አስራት ታወጣለህ። በዘመንህም ሁሉ አምላክህን እግዚአብሔርን መፍራትን ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ በአምላክህ በእግዚአብሔር ፊት የእህልህን፣ የወይንህን፣ የዘይትህን አስራት የላምህንም የበግህንም በኩራት ብላ ያለ ቅዱስ መጽሐፋችን ይናገራል። አስራትን ታወጣለህ። በጣም ብዙ ጊዜ አብዛኛዎቻችን ሰዎች ከዚህ የመጽሐፍ ቅዱስ ቃል ይሄ እንግዲህ በብሉይ ኪዳን ላይ ያለ የእግዚአብሔር ሕግ ነው። በአዲስ ኪዳንም ደግሞ ቅዱሳን ሐዋርያት ይሄንን እያነሱ የአብርሃምን አስራት ማውጣት ሌሎችን እያነሱ አስቀምጠውታል። እና አብዛኛው ሰው ሞላጫ ሌባ ነው። ብዙዎቻችን ይሄን መሆናችንን ታውቃላችሁ። ሞላጫ ሌቦች ደግሞ የሰውዬ ምን ሊያደርገ ነው ሊያሳስረን ነው ወይ እንዳትሉ፣ አዎ ሰርቀናል። የእግዚአብሔርን አስራት ሰርቀናል። ከሰጠን ላይ ከ10 አንድ ይረሱ የሚገባውን ሰርቀናል፣ በልተናል። ልብ በሉ። መንግስት ደሞዝ ሲሰፍር የራሱን የሥራ ግብር የሚለውን ጉዳይ ነጋዴውም ነግዶ የሥራ ግብርህን አመጣው ያልከውን ስለማያምንህ ኦዲትም አድርጎ ምንም አድርጎ አፍንጫህን ይዞ ይቀበላል። መንግስት ደግሞ የራሱን ግብር እዚያው ቆርጦ አስቀርቶ ያንተን ድርሻ ነው የሚሰጥህ። ከሰጠውት አይከፍለኝም ብሎ ስለማያምንህ ማለት ነው። እግዚአብሔር አምላክህ ግን ስለሚያምንህ ሁሉን ይሰጥህና የማትጨምረዋን የማትቀንሰዋን ሁሌም ያለችዋን እስከ ምጽአት የምትቀጥለዋን ከ10 አንድ አምጣ ብሎ ሲል አንተ ግን እንክት አድርገህ የበላ የእግዚአብሔርን የሰረክ ሞላጫ ሌባ ሆነ እስከ መቼ ትቆያለህ? እግዚአብሔር ልቦና ያድለን። የእግዚአብሔርን አስራት እንደ እግዚአብሔር አምላካችን ሕግና ትእዛዝ እንድናወጣ መንፈስ ቅዱስ ያግዘን። እንግዲህ እንደሰማችሁት ሁላችንም ሌቦች ነን። መባችንን ባለማውጣት ሰርቀኗል። ስለዚህ አስራት በኩራታችንን እያወጣን ወደ ክርስቶስ ልባችንን ማቅናት ይኖርብናል። ሌላም ደግሞ
መምህራችን የሚለንን እንስማ እስቲ። በመጽሐፈ ሄኖክ ምዕራፍ 2 ላይ እንደምናነበው ከወደቁት አጋንንት ወይም ደግሞ የእግዚአብሔር መላእክት ከነበሩት ከካዱት ውስጥ አዛዚኤል የተባለው አጋንንት ለሰው ልጆች ቅንድብ መቀንደብን በተለይም ደግሞ ለሴቶች እንሾሽላ መሞቅን በተለያዩ ወርቅና አምባር ጌጦች ማጌጥና ከምንም በላይ የዓለምን ለውጥና በዛ ውስጥም ደግሞ ዘፈንን አስተምሯቸዋል። በዛም አማካኝነት የወደቁት አጋንንት ለቃየል ዘሮች ይህንን የዘፈን ውጤት በማሳየታቸው ምክንያት የአቤል ዘሮችንም ወይም የሴት ዘሮችን ሙሉ ከደብር ቅዱስ ከተባለው ከቅዱሱ ተራራ እንዲወርዱ አድርጓቸዋል። ለዛም ዘፈን አዛዚኤል የተባለው አጋንንት በማስተማሩ አንደኛ ኃጢአት ሆኗል። ሁለተኛው ደግሞ በሐዲስ ኪዳን ላይ በገላትያ መልእክት ምዕራፍ 5 ቁጥር 19 ላይ ዘፋኝነት የእግዚአብሔር መንግስት አያስወርስም ይላል። በዛም ምክንያት ዛሬ አዳምጠን ለረሳነው ዘፈን ገነት የተባለችውን ርስት አባት የተባለውን እግዚአብሔርን ማጣት ስለሌለብን ዘፈን በዚህ ምክንያት ኃጢአት ሆኗል። እንግዲህ ዘፈን መተው በጣም እጅግ በጣም መከራ ነው። አብዛኛው ኦርቶዶክሳውያን ዘፈን በደንብ ይዘፍናል። ዘፈን የተለያዩ አልባሳት፣ ያልተገባ አለባበስ ምናምን ሊያስደስቱን ይችላሉ። በሰው ዘንድ ከበሬታን ልናገኝበት እንችላለን። ነገር ግን በክርስቶስ ዘንድ ተወዳጅነት ያልሆነ ተግባር ነውና ተዉ ከተባልን መተውና ልባችንን ወደ ክርስቶስ ማቅረብ ይኖርብናል። አለበለዛ ይህንን ትንሹን ነገር መተው ካቃተን ከባዱን ጠላትን የመውደድ ተግባር ከየት ልናመጣው እንችላለን? ወደ ክርስቶስ ግን በቀረብን ቁጥር ይህ ሁሉ እየቀለለልን የሚመጣ መንፈሳዊ ደረጃ ይሆናል ማለት ነው። እስቲ አንድ አባት የሚሉንን እንስማ። የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን። ከመንፈስ የተወለደ መንፈስ ነው፣ ከስጋም የተወለደ ስጋ ነው። ታውቃላችሁ ኒቆዲሞስ በሌሊት ሄዶ ከጌታችን የተማረው ዮሐንስ ወንጌል ምዕራፍ 3 ላይ ከጌታችን ከተማረው ትልቅ ቁም ነገር አንደኛው ከስጋ የመወለድና ከመንፈስ የመወለድን ልዩነት ነው። እርሱ ስለ ስጋ ልደት ዳግመኛ እናቱ ማህፀን ስለመግባት ያስባል። ክርስቶስ ደግሞ ከመንፈስ ተወልዶ ወደ እርሱ መንግስት ወደ ርስቱ የሚገባበትን የዳግም ልጅነት በመስጠት ይነግረዋል። አሁን አንዳንዴ ያለመግባባት የሚፈጠረው እንደዚህ ነው። እኛ መሳባችን ምድራዊ ነው፣ እግዚአብሔር የሚያስበው የሰማዩን ነው። እኛ የምናየው እዚያ አጠገባችን ያለው የምድሩን ጉዳይ ነው፣ ቸሩ መድኃኔዓለም ደግሞ የሰማዩን ጉዳያችንን ያስበናል። ታውቃላችሁ እናቶቻችን በምድራዊ ማንነት ለምድር ላይ ወልደውናል። ለምድራዊ ጉዳይ ነው የወለዱን፣ ለስጋ ጉዳይ ወልደውናል። ቸሩ መድኃኔዓለም በመስቀል ላይ ሆኖ ሰማያዊው ጌታ ሰማያዊው አባት ለሰማያዊው ርስት ወልዶናል። ስለዚህ ከመንፈስ ተወልደን መንፈሳውያን ልጆች ሆነናል። ታዲያ ከመንፈስ ተወልጃለሁ ማለት ብቻውን ጥቅም የለውም። ይልቁንም ከመንፈስ ተወልዶ መንፈሳዊ ሆኖ መገኘት ያስፈልጋል። ብዙዎቻችን ከመንፈስ ቅዱስ ተወልደናል፣ ግን መንፈሳውያን አይደለንም። ግን መንፈሳዊ ስራ የለንም፣ መንፈሳዊ ተግባር የለንም። መንፈሳዊ ማንነት በአንደበት ብቻ ተወልጃለሁ በሚል ፉከራ ብቻ የሚኖር አይደለም። በተግባር የሚታይ የሚገለጥ ሰው ነው መንፈሳዊ ሰው። አይዋሽም፣ አይሰርቅም፣ አይገድልም፣ አይቀናም፣ አይቀማም፣ ሌላውን አያስለቅስም፣ ለሌላው ጥፋት አይሆንም። ይልቁንም በአምላኩ በእግዚአብሔር ፍቅር ሁሉን ይወዳል። መንፈሳዊ ሰው ሆነን እንድንኖር ቸሩ አምላካችን ይርዳል። እንግዲህ እንደሰማነው ነው። እዚህ ላይ ምን መጨመር ይቻላል? ብቻ ግን የመንፈስ ፍሬና የስጋ ፍሬን ለይቶ ማወቅ ይኖርብናል። የስጋ ፍሬ ላይ እያተኮርን ስንመጣ ውጤቱ ዝሙት፣ መዳራት፣ ዘፋኝነት፣ ጸብ፣ ክርክር ይህን የመሳሰሉ ነገሮች ነው እንግዲህ ፍሬው ሊሆን የሚችለው። እዚህ ከዚህ ርቀን መንፈሳዊ ተግባርን በማድረግ ወደ እግዚአብሔር እንቅረብ እላለሁ። ምናልባት በመጨረሻ እነዚህን ሁሉ ተግባራት ካደረግን በኋላ ኃጢአትን ላለመስራት ስንቆርጥ ቅዱስ ስጋውንና ክቡር ደሙን እየተቀበልን ከኃጢአት ርቀን በጸጋው እየተጠበቀን እስከ ፍጻሜያችን ድረስ ክርስቶስን እያከበረን እንኖራለን ማለት ነው። በመጨረሻም እንግዲህ 1000 ስንገባ ጊቫዌይ ይኖረናል። እስከዛው ግን ለ4 ሰዎች የ500 ብር ካርድ ወይም በሞባይል ትራንስፈር የምናደርገውን ስጦታ ለመሳተፍ ይህንን ቪዲዮ ላይክ፣ ለ3 ሰዎች ሼር ማድረግና ኮሜንት ላይ ከ1 እስከ 100 የፈለጋችሁትን አንድ ቁጥር መጻፍ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።